ደካማ እንደሆነ ያወቀው ጠባቂ ያደረገው። አያችሁ፣ ደካማውን ጴጥሮስ ጠብቅ ብሎ ሰጠ። መጀመሪያ ቁልፍ ተሰጥቶት ነበር። ቁልፍ የተሰጠውን ጴጥሮስ በድካሙ ምክንያት ከቦታው ሲወርድ ጌታችን ሲያነሳው፣ እሱ ሲወርድ ጌታችን ሲያነሳው፣ ይሄ የኛ ህይወት አይደል? ሁላችንም ስንወድቅ ስንነሳ ማንም ያነሳ? ጌታ ሲያነሳ፣ ጴጥሮስም እግዚአብሔር ሲያነሳ በቀድሞ ስሙ ጠርቶ ደካማ ነው፣ ነገር ግን ጠብቅ ጠቦቶች 3 ጊዜ ጠብቅ። ከዛ በኋላ በሶስተኛው ጴጥሮስ ልቡ አዘነ፣ ተናደደ። ልቡ አዘነ፣ አልተናደደ። ስንቶቻችን እውነቱ ሲነገረን የምንናደድ? እውነቱ ሲነገረን ማዘን አለ። ስለ ማንነታችን ሲነገረን ሌባ ነው ሲባል ማዘን ያለበት፣ መናደድ የለበት። ጴጥሮስ አዘነ፣ በልቡ በእውነት አዘነ። እንደምወድህ አንተ ታውቃለህ። ከዛ በኋላ ጠባቂ እንዲሆን አደረገ። እኛም ዛሬ የእሱን አርአያ ተከትለን እውነተኛ ጠባቂዎች ነን። ጠብቀናል። አባቶቻችሁ ጠብቋችኋል። ግልገል የተባላችሁ፣ ጠቦት የተባላችሁ፣ በጎች የተባላችሁ እናንተስ በግ ናችሁ ወይ? ጠባቂ እኮ አንበሳ መጠበቃችሁ። ጠባቂ ሊጠብቅ የሚችለው በግ ብቻ ነው። እናንተ በግ ካልሆናችሁ ጠባቂዎቹ እናንተን መጠበቅ አይችሉም። እናንተ መጀመሪያ በግ መሆን አለባችሁ፣ ጠባቂው እንዲጠብቅ። ገልገሎችን በጎችን ጠብቅ የተባለ ጴጥሮስ ለእኛም የተሰጠን ስልጣን በጎችን እንድንጠብቅ። እናንተ ምዕመናን በጎች ነው። እኛም ደግሞ እግዚአብሔር በረዳን መጠን ጴጥሮስን ሆነን ልንጠብቃችሁ እንሞክራለን። እንግዲህ እስከዚህ ድረስ ካረኩኝ የሚቀጥለው አሻሽለው አሳምረው ባጎደልኩት ከኔ የተሻሉ አባቶች እዚህ ስላሉ ወደ እነሱ እግዚአብሔር ይስጥልኝ። በስማት እግዚአብሔር እሺ፣ በእውነት አባታችን መላከ ምሕረት ቀሲስ ቴዎድሮስ በሚገባ አድርገው የዕለቱን ወንጌል በቅዳሴው ክፍል ላይ ያነበቡትን ምናልባት የማስቀደስ እድሉ የገጠማችሁና ማስቀደስ ብቻ ሳይሆን ቃሉን የመስማት ጸጋ ተሰጥቷችሁ የሰማችሁ ምዕመናን ከነበራችሁ በቅዳሴው ክፍል ላይ ያነበቡትን አሁን በአውደ ምሕረቱ ቆሞ በስብከት መልክ በማብራሪያ እንደዚህ አሳምረው እንደዚህ ለሰስ ባለ አንደበት በአባቶች አነጋገር አባትነታቸውን በአባትነት በሐዋርያዊ ተልኳቸው እንደዚህ በሚገባ አድርገው አስተምረውናል። መላከ ምሕረት ቀሲስ ቴዎድሮስ ቃለ ሕይወት ያሰማልን ብላችሁ እግዚአብሔርን አመስግኑላቸው። ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን አምላካችን እግዚአብሔር በጸጋ በሞገስ ያርዝምልን። በጥንት በወጣትነት ዘመናቸው በዚች በኢትዮጵያ የምትገኘውን የኦርቶዶክስ ተዋሕዶ ቤተክርስቲያን በዲቁናም በቅስናም ሲያገለግሉ ነበር። አሁን ደግሞ በውጭ ዓለም ባለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምትታወቀው ልጆቿ ሁሉ በሚሄዱበት በተሰደዱበት ሀገር ሁሉ አብራ መጻሕፍቶቿን፣ ሊቃውንቶቿን፣ ካህናቶቿን፣ ዲያቆናቶቿን በሙሉ ይዛ በመሰደድ ምዕመናን ልጆቿን የምትጠብቅ ሐዋርያዊት ቤተክርስቲያን ስለሆነች አሁንም ልጆቿ ተሰደው በሚገኙባት በለንደን ሀገር ቤተክርስቲያኒቱ ሊቃውንቶቿን ይዛ ከተሰደደችው መካከል
መምህራችን አባታችን መልአከ ምሕረት በሐዋርያዊ ተልእኮ በለንደን ደብረገነት ቅድስት ሥላሴ ቤተ ክርስቲያን የሚያስተምሩ እንዲሁም ምዕመናንን የሚያረጋጉ የሚባርኩ በንስሐ ሕይወት ምዕመናንን ለመንግሥተ ሰማያት የሚያበቁ አባታችን ናቸው። እንዲሁም ደግሞ ክቡር አባታችን መጋቢ ሐዲስ መምህር ላይከ ማርያም ተስፋዬ በኋላ ደስ በሚለው ጣፋጭ አንደበታቸው ይገልጹታል እንጂ በቤተ መቅደሳችን ታላቅ የበረከትን ስራ የሰሩ አባታችን ናቸው። በድጋሚ እግዚአብሔር አምላካችን ጸጋውን ያብዛልን፣ ጸጋውን በረከቱን ያድልልን።